በዘጠና ገዝቶ በዘጠና መሸጥ ትርፉን ዘጥ አለ። ጉዳዩ እንዲህ ነው። ጋሽ እውነቱ አርፈዋል እዚህ ሰፈር። ምንም ቢሆን ትልቅ ሰው ናቸው። ቀብር እንኳን ባትሄዱ ለድሩ 30ኛ ዓመት ምስረታ በዓል የተከላችሁትን ትልቅ ድንኳን አፍርሱት ብላቸው እውነቴን በምቀኝነት አይን አይተው አኮሰሱት። እንዲህ ነው እንግዲህ ቀን ቢጥላት ቀን ቢያጎላት የኛን ድመት አይጥበላት አሉ። የድሩ ዳኛ ሻምበል እንኳን ባቀሙ ምን ነካ ሻምበል ሐዘን እንኳን ባይሰማ ባለፈው ከሚስት ጋር ስትጋጭ ጋሽ እውነቱ ናቸው ያስታረቁ አንድ በልና ይሄን ነገር አስተላልፈው ብለው አሾፈብኝ። ሻምበልና ይሄ ቴሌቪዥን ላይ ያለው አሻንጉሊት አንድ አይነቶች ናቸው። ይሄ ጉራግኛ ሲመጣ ጉራግኛ፣ አፋርኛ ሲመጣ አፋርኛ። የብሔር ብሔረሰቦች ጭፈራ የሚጨፍረው አይንም ጆሮም የሌለው አሻንጉሊት አንድ ናቸው። ሁለቱም እውነትን ሊያዩም ሊሰሙም ፍቃደኞች አይደሉም። እንደዚህ አይነት ሰዎች ናቸው ብድግ ብለው የምታዩትንም የምትሰሙትንም እንነግራቸዋለን የሚሉት። አንድ ሰው የጠጅ ቤት ውስጥ ድምጹን ከፍ አድርጎ ለተሰበሰበው ሰው በጀብዱ ያወራል። የጓሮን አትክልት ስትበላ የነበረችውን ጃርት እጅ ከፍንጅ ያስኳት፣ እዚያም በክርኔ ፈስፍሼ ለቀኳታል። አንድ ሰው ብድግ ብሎ እሾህ አሳለ። ሰውየውም እሱ ላይ ነው ጉዱ አለ። መንፈስሻን አወቃችኋት? የማማ ልጣይሽ ሌባው ልጅ መንፈስሻ ከጎረቤት የተሰጣ ሱሪ ሰርቅና እቤት መጥቶ ምንም እንዳልተፈጠረ ቁጭ ይላል። ጎረቤት ይሄንን ጉዳይ ነቅተውበታል። በቀጥታ ቤት ይመጡና መንፈስ ልብስ አይተሃል እንደ ሲሉት የምን ሱሪ? ማማ ልጣይሽ ጠጅ ቤት ውስጥ ተሰበሰብንና አንድ ቀን በአጋጣሚ አንድ ሎተሪ አዟሪ መጥቶ በመሃላችን ይዞራል። እንቁጣጣሽ ሎተሪ እያለ ሲዞር መንፈስሻ ብድግ አለቻ። ቀለኛ በዚያ አጠጣጣችን መስከረም ምን ደርስ ይመስላል?